ነገር የተለወጠ ነገር ሲኖር የሚያስታውቅ አይነት ተክለ ሰውነት ነው ያለሽ። ሲቀጥልም ደግሞ ቤታችሁ ውስጥ ያሉት ማቴሪያሎች ቅር ካላለሽ ከውስጣቸው ትንሽ የሚባል አይነት አይደለም። ከቤቱ ጋር እውነቱን ለመናገር ማች የሚያደርግ አይደለም። እንትን ለማለት አይደለም፣ የሆነ የንቀት አይነት ነገር አይደለም። ቤቱን ሳየው ቤቱን ያየሽበት መንገድ አለ አይደለ? ከዛም በኋላ ደግሞ ቤት ውስጥ ያሉት ንብረቶች ሲታዩ ሰው እንደዚህ አይነት ቤት ውስጥ እየኖረ እንደዚህ አይነት ማቴሪያል ሊገዛ ይችላል እንዴ የሚያስብል አይነት ነገር አለ። እንደ ውስጥ ጥያቄ ስለፈጠረብኝ ነው። መልስ ይኖርሽ ይሆን? ልክ ነህ። ያኔ እንግዲህ ያው ተሰርተን እንለወጣለን በሚል ያን ሁላ ንብረት ሸጬ ስመጣ ባለቤቴም እዛ ሀገር ያው እየሰራ ነበራል። ያጠራቀመውን ነገር ሁላ እቃ ላይ ነው ያሳረፍነው መተን። እኛውም ማውደቂያችን እንደዚህ ምን የሚለው ነገር አለ። ስንት አመት ሆናችሁ? ወደ 20 አመት ተጠቀም ማለት ነው። ግን ደግሞ እኮ ቤት ውስጥ ያሉት እቃዎች ላይክ ኦልድ የሆኑ አይደሉም ማለት በቅርቡ የሆኑ አይነት ነገሮች ከቲቪ ስጀምር ቲቪ ላይ ያለው ብራንድም እንደው በቅርብ የመጡ አይነት የቲቪ ብራንድ አይነት ነገሮች ናቸውና ትንሽ ተጣረዘብኝ። አዎ ይኸውልህ እንግዲህ